ኮሚቴ ይዘው ቦታው ድረስ ሄደው ውይይቶች አካሂደዋል። የመከላከያ ሰራዊት፣ የፌዴራል ፖሊስ ከፍተኛ የሆነ አሰሳዎች፣ ኦፕሬሽኖች፣ ብዙ ሀብት ባክኗል። እርስዎ እንዳሉት አይደለም። በተባለው አካባቢ ላይ በሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርስዎ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። መኪናውን ከዚህ በኋላ መኪና መግባት አይችልም። ውረዱ፣ በእግራችን ዱብ ዱብ እያለ ነው የምንሄዳው። ልክ በእግራችን እየሄድን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡ። ላልመላ ሌት ተቀን የጉድ እያለ ነው። እግዚአብሔር ቢሰማን መንግስትም ቢራራልን ቢሰዱልን እያለ ነው። መች ነው ሚዲያው የሚገባችሁ? እናንተ እርስ በርስ ያባሏችሁ እንኳን አትሰለጥኑም። መች ነው ሰው የምትሆኑት? መቼ የሚያጋድላችሁ ማንነታችሁ ቆማጣ ብሎ ሲሰድብ የነበረ ቤት ተመልሳችሁ እየገባችሁ እንደገና እርስ በርስ እኛማ መሬት በላይ የለም እያለ ነው እናለቅስ። ሳድግ የለም ማለት ነው። ወይኔ አይበላይነሽ ነበር ልብላ ልጄን ወይኔ ሞቴ ለእኔ ሰው ይሆናል ለወጥረስ ያልኩኝ። ቤተሰቦቻችን በተለይ እናቶች እንትናቸው አይምሯ የኔ በተለይ አይምሯ እንዲህ ትንሽ የመርሳትና ያልነበረ ባህሪ የመበሳጨት ባህሪ ከኔ ጋር ነው ከልጆች ጋር ከተለያየ አካባቢ ጎረቤት ጋር እንዲሁ ስትበሳጭ በእሷን ወደ ጸበል ተወስድ ቆየሁኝ። ምሰራው ቅጡ ጠፍቶኝ መሄድበት ቅጡ ጠፍቶኝ ምን አቅም አለኝ? አቅም የለኝም። መከራዬን አይቼ አስተምሬ ይወጣልኛል ብዬ አዲያ ግን መንግስት ወረተኝ ይመልስልኛል። ምን እቅድ ነበረኝ እንጃ። መንግስት እንደው ወረተኝ ይመልስልኝ እንደሆነ አላውቅም። እኔ እንግዲህ ልጄ የሚያውቀው ነገር የለም። የቤት ልጅ ነው በቃ። እንኳን የሰው ሀገር በረሃ ሀገሩን በረሃ ማውቀው ጭራሽ እናቱም የእሱን ሁኔታ ሳታይ ጭራሽ ልጆቿን ልትመራልኝ አልቻለችም። ያሉት ልጆችም እንጃ የምትመራልኝ አልመሰለኝም ስገምተው። በሱ ብቻ አይደለም በሁሉ ስደተኛ ሳልሆን አልቀርም። ከእንትና ጋር እያባላችሁ መች ነው ግን? እኔ አልናገርም ብዬ ዝም ብዬ ነበር። ግን ምን አይነት ናችሁ? እንደዚህ ተገለው እነዚህ ህጻናቶች እንኳን ድምፅ የሚሆናቸው ጠፍቶ ሲረሱ እናንተ እርስ በርስ ተጣሉ። እርስ በርስ ሚዲያ ላይ አንተ እንትና ለምንድን ነው እንደዚህ ቢዚ ያደረጓችሁ? አታቁም። ይሄን እንኳን አትባንኑ። ምን ላርጋችሁ? እኔ ከእናንተ ባልተዋለድኩ ባላየኋችሁ ቢቀርብኝ ሚዲያ መጠቀም በእናንተ የተነሳ ባቆም ደስተኛ ነኝ። መች ነው የምትሰለጥኑት? እናንተ የአፄዎቹ የሰለጠኑ ዓለምን ስልጣኔ ያሳዩ ቤተሰብ ወልደዋችሁ ሚዲያ መጠቀም የማትችሉ እርስ በርሳችሁ እየተጣላችሁ። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዘው ተይዟል፣ ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤኒሻንጉል ክልል ይገኛል። ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራ እገታ ብሎ ለመገመት ያስቸግራል። ግን መንግስት በገንዘብም በጊዜም
በወታደሩ ምንም የሰሰተው ነገር የለም። በደንብ አስሷል። ቤተሰብ አወያይቷል። እኔም አግኝቻቸዋለሁ። በተለይ ምክትል ጠቅላይ ሚኒስትሩ በተደጋጋሚ በአካባቢውም ሄደው ለማወያየት ሙከራ አድርገዋል። አሁን በርከት ያሉ ሰዎች ስለተያዙና ምርመራ የተደረገ ስለሆነ ምናልባት ፍንጭ ይገኝ ይሆናል። ወይ ከተደበቁበት ይወጣሉ ወይ የበላቸው ጅብ ይጮሃል ብለን ነው የምናስበው እንጂ በእኛ በኩል ልጆቹን ለመታደግ ጥረት ሳናደርግ ቀርተን አይደለም። አንድ የታገቱ ሰዎች ከዚህ ቀደም 21 ሰው ገደማ አስለቀን እኮ ዩኒቨርሲቲ መልሰናል፣ ታግተው አይተባሉ። አሁን ደግሞ ታግቻለሁ ብለው በተለያየ ከተማ ሪፖርት ያደረጉ ሰዎች ስንይዛቸው የታገቱ አይደሉም። ዓላማው ምንድነው? የታገቱ ሰዎች ያዝን ብሎ መንግስት ሲናገር ዋሽታሃል የሚል የፖለቲካ ጨዋታ ለመጫወት ሰዎች ጥናት ያጠኑና ታግቼ ነበር ይላሉ። አንዳንዱ ተማሪም ያልነበረ፣ አንዳንዱ ደምቢዶሎም ያልነበረ ማለት ነው። ብዙ ድራማ ብዙ ስራ የሚሰራበት ስለሆነ እኛ የምንችለውን እናደርጋለን። ጊዜ ይመልሰዋል። መንግስት ራሱ አግቶ ዝም እንዳለ አጋቾች እኛ አጋች ነን ብሎ ሲያበቁ ዝም እንዳለ ባይታሰብ ጥሩ ነው። ይሄ የውር ድንብር ፍለጋ ነው። ያገተው አይታወቅም፣ የደበቀው አይታወቅም። ማሰስ ነው በተገኘው መረጃ ሁሉ። አሁንም ከኢትዮጵያ ሕዝብ የትኛውም ሰው ሶሊድ የሆነ መረጃ የሚያቀርብልን ከሆነ የፌዴራል መንግስት ወረታውን ይከፍላል። መረጃ ከሰጣችሁን ያሉበት ለማሰስ ለመፈለግ ለማግኘት ከምን ጊዜውም በላይ ዝግጁ ነን። የሰራን ያለነው እሱን ያመላክታል። እርስዎ እንዳሉት እኛም ልጆች አሉ፣ ሴት ልጆች ናቸው፣ ይሰማናል። በእርግጥ ይህንን ጉዳይ የፖለቲካ አጀንዳ አድርገው ከጉዳዩ እንትና ከቤተሰብ አጀንዳ ውጭ የሚያናፍሱ ኃይሎች እንዳሉ እናውቃለን። ሰዎቹን በአካልም በምንም የማያውቁ ሰዎች ነጋ ጠባ በየሶሻል ሚዲያው ይህንን ጉዳይ አጀንዳ አድርገው ስማቸውን እየቀየሩ የሚጽፉ ይህን ጉዳይ ከክልሉ በወጣ መንገድ በተለየ መንገድ ለማናፈስና ግጭት ለመፍጠር የሚሰራ ስራ እንዳለ እናውቃለን። በዚያ አንቆምም፣ ማዘናችን አይቋረጥም። እንደ መንግስት ደግሞ አቅም በፈቀደ መጠን ልጆቻችንን ካሉበት አግኝተን ከቤተሰብ ጋር ማገናኘት የደስታችን ሁሉ ምንጭና እርካታ መሆኑ ታሳቢ ቢደረግ ጥሩ ነው እንጂ የጠፋ እንዴት አልተገኘም አይነት ወቀሳ ልፋት ካለበት ትንሽ አግባብነት እንዳያጣ እኛም ጥረታችንን እንቀጥላለን። ህዝብ መረጃ ያቀብለን፣ እናንተም ካገኛችሁ አምጡ። በዛ አግባብ የተጣራ ነገር ሲገኝ ለህዝብ የምናሳውቅ ይሆናል። ስራው ግን አልተቋረጠም ለማለት ነው።